ነብዩ አለይሂ ሰላቱ ወሰላም በተላኩበት ጊዜ የሰው ልጅ የነበረበት ሁኔታ እጅግ በጣም አሳዛኝ ነበር። ሁለት ትልልቅ ኢምፓየሮች ዓለምን ይመሩ ነበር። ሮማን ኢምፓየር እና ፐርሺያን ኢምፓየር። እነኚህ ሁለት ወራሪ ኃይሎች ናቸው። በቅኝ ግዛት ነው ዓለምን የሚመሩት። የሚመሯቸውን ህዝቦች እጅግ በጣም ግፍ ይፈጽሙባቸው ነበር። ከፍተኛ ግብር ይጭኑባቸው ነበር። የጎሳ እና የመደብ ልዩነት ፈጥረው ሰዎችን ከሰውነት ተራ ውጭ አድርገው ተቆጣጥረው ይኖሩ ነበር። ሀብት በሙሉ በእነሱ እጅ ብቻ ሰብስበው ህዝቡ ደግሞ በድህነት እንዲማቅቅ ያደርጉት ነበር። የጥጋባቸው ጥጋብ ሰው ከእንስሳ ጋር እንዲፋለም ያደርጉት ነበር። ያን ያዩም ይዝናኑ ነበር። አንበሳ ጋር ሰው ገጥሞ አንበሳው ሰውን ሲበላው ተሰብስበው ያዩ ነበር። የሰው ልጅ የመጨረሻ ውድቀት ላይ የነበረበት ዘመን ነው። ነብዩ ሰለላሁ ዐለይሂ ወሰለም ሊላኩ አካባቢ የነበረው ስድስተኛው ክፍለ ዘመን እጅግ በጣም የጨለማ ዘመን ነበር። ሴት ልጅ ህይወት አላት ወይስ የላትም? ሰው ናት ወይስ አይደለችም? መውረስ ትችላለች ወይስ አትችልም? ሴት ልጅ በዚህ ደረጃ ውይይት ይደረግበት የነበር። ፈላስፋዎቻቸው እነዚህን ሐሳቦች ይወያዩባቸው የነበሩ ናቸው። በነገራችን ላይ ሴት ልጅ ውርስ መብት ያገኘችው በ18ኛው ክፍለ ዘመን ነው እንግሊዝ ውስጥ። ነብዩ አለይሂ ሰላቱ ወሰላም ከመምጣታቸው በፊት የነበረው ጨለማ እጅግ በጣም የደነደነ ነበር። ሴት ልጅ እንደማንኛውም ንብረት በሚራስ ጊዜ ትከፋፈል ነበር፣ ከእቃ ጋር ማለት ነው። ሱብሃንአላህ። የሰው ልጅ የወለደችውን እናቱን በአብራክ እህቱ የሆነችውን እህቱን የሱን እህት በዛ መልኩ የሚያይበት ነው። ወደ አረቦቹም ስንመጣ እንደዚሁ የእርስ በርስ ጦርነት የበዛበት፣ ጣዖት አምላኪነት የሰፈነበት እጅግ በጣም ዘግናኝ የሆነ ጊዜ ነው። ኢለም ተظلم الناس تظلمي የሚባልበት ጊዜ ነው። ሰዎችን መበደል ካልቻልክ ትበደላለህ፣ ስለዚህ በድል የሚል መርህ የሚከተሉበት ዘመን ነበር። ለዚህ ነው ነብያችን ሰለላሁ ዐለይሂ ወሰለም وإن الله نظر إلى أهل الأرض فمقتهم الله የሰው ልጅ ምድር ላይ ያሉ ህዝቦችን ሰዎችን ተመለከተና فمقتهم ረገማቸው። عربهم وعجمهم عربዎቹንም عرب ያልሆኑትንም إلا بقايا من أهل الكتاب የመጽሐፍ ባለቤቶች የሆኑ ክርስቲያኖችና አይሁዶች የተወሰኑ ሲቀሩ ሌላውን በሙሉ አላህ እርግማን አወረደበት ይላሉ። وقال إنما بعثتك لأبتليك وأبتلي بك اللهم على እኔ አንተን ላኩህ ልፈትንህ፣ ይህንን ሪሳላ ይህንን የሰው ልጅ አዳኝ የሆነን መልእክት ለሰዎች በማድረስ ሂደት ውስጥ ብዙ መከራ ታሳልፋለህና አንተንም ልፈትንህ፣ እነሱንም ያን ሪሳላ ይቀበላሉ ወይስ አይቀበሉም ይፈተኑ ዘንድ አንተን ላኩህ አለኝ ይላሉ ነብያችን ሰለላሁ ዐለይሂ ወሰለም። وأنزلت عليك كتابا لا يغسله الماء وحال ያጥበው የማይችል ገጹን ልታጠፉት የማትችሉት የተጠበቀ የሆነን መጽሐፍ ቁርአንን አወረድንልህ። تقرأه نائما ويقظان ነቅተህም ተኝተህም ልታነበው የምትችል የሆነን ቁርአን የተጠበቀ የሆነን ቁርአን ላንተ ባንተ ላይ አወረድና ለኝ ይላሉ ነብያችን ሰለላሁ ዐለይሂ ወሰለም። አላህ ይህንን አለ። ተኝቶ ቁርአንን ያስባል እንዴ የሚለው ጥያቄ መጣብኝና ሼክ አብዱልረሺድ ሱፊ ሐፊዘሁላህ ትልቅ ቃሪ ናቸው። የሳቸው አባት ያጋጠማቸውን ይናገራሉ። አባቴ አንድ አመት አላህ ይማራቸው አንድ አመት ሙሉ ኮማ ውስጥ ነበሩ ይላሉ። ልጆቻቸው እየተተካካን ቁርአን እንቀራላቸው ነበር። ምንም ነገር አያውቁም፣ ራሳቸውን ስተዋል። ቁርአን ስንሳሳት ይነቁና ያርሙናል ይላሉ። ሱብሃንአላህ። አርመውን እንደገና ኮማ ውስጥ ይገባል።